ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለምም ያው ነው። ዕብራውያን ምዕራፍ 13 ቁጥር 8 እንኳን ደስ አላችሁ። በእግዚአብሔር ቀኝ ድጋፍ የኢዮሳፍጥ መዘምራን 25 የአገልግሎት ዓመታት የብር ኢዮቤልዩ ክብረ በዓል በድምቀት ሊከበር ነው። በሀገር ውስጥም ሆነ በተቀረው ዓለም የምትገኙ ኢትዮጵያውያንና ትውልድ ኢትዮጵያዊ የሆናችሁ ቅዱሳን እግዚአብሔር በምድራችን ከተከላቸው ቀደምት አብያተ ቤተክርስቲያናት አንዷ በሆነችው በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ውስጥ ከዘላለም ዘመናት በፊት በእቅዱ ውስጥ የነበሩትን የኢዮሳፍጥ መዘምራን ኅብረት በቤቱ ለሾማቸው የዝማሬን መስዋዕት ከአፍላነት ዕድሜያቸው አንስቶ ለዓመታት ሊያጥኑ መርጧቸው እዚህ ላደረሳቸው ውለታውን ባይተካም በ25 ዓመታችን አድምቀን እናመልከዋለን ብለው ሚያዝያ 27 2017 ከቀኑ 6 ሰዓት ጀምሮ አብረን እናከብረዋለን ብለዋል። በዚህ ዕለት መገኘት ለማይችሉም በበይነ መረብ በቀጥታ ስርጭቱን ከቀጠና 2 ሙሉ ወንጌል ቤተክርስቲያን የሚተላለፍ ሲሆን በዚሁ ስፍራ በመገኘት ኑ አብረን ማገዝ የሚችለውን ቅዱስ እግዚአብሔርን እናምልክ የከበረ ጥሪያቸው ነው። በዕለቱ በኢትዮጵያ ምድር ቀዳሚና አንጋፋ የሆኑ የመዘምራን ሥራዎች የ55 ዓመታትን ታሪክ የያዙ የፎቶ አውደ ርዕዮችና ዘርፈ ብዙ በመዝሙርና በዝማሬ ዙሪያ መነቃቃትን የሚፈጥሩ ሥራዎች ይኖራሉ። በማይደገም ቀን ታሪክ ሰሪው ሲዘከር እንዴት ደስ ይላል! እንዴትስ ይቀራል! የመዝሙር አምልኮ፣ የመዝሙር ኢፒ ወይም አልበም ምርቃት፣ የአባቶች ባርኮትና ሌሎች ዘርፈ ብዙ መርሃ ግብሮች ሚያዝያ 27 ከ6 ሰዓት በኋላ ቀጠና 2 ሙሉ ወንጌል የነገሥታት ንጉሥ ድምቅ ይላል። በተለይ ልጆቻቸው ለዚህ ሲደርሱ ያዩ ወላጆች፣ ቤተሰቦች በኢዮሳፍጥ ኳየር የተባረኩ የድግሱን ቀን አጀንዳቸው ያደርጉታል። ፈጽሞ አይቀርም። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የኢዮሳፍጥ መዘምራን ኅብረት